አንዳንድ ጥያቄ ያማል አይደል? ምን ማለት ነው? ጥያቄዎች የሚያሙበት ጊዜ አለ ብዬ እያሰብኩ ነው። በደንብ አልተረዳውህም። ካላደከምኩህ እንድታብራራልኝ ያስገድድሃለሁ። ሳቅ አለ። የደከመው ቢመስልም ቀጠለ። አንዳንድ ጥያቄ ያማል። በሕይወት ደስተኛ ነህ ተብሎ መጠየቅ የሚያምበት ጊዜ አለ። ልክ ነህ። አየሩን ዋጠች። በየመሃሉ ዞራ እያየችው መራመዷን ቀጠለች። ጠያቂዎች ሁሉ ሆን ብለው ለማሳመም የሚጠይቁ ይመስላል። ሆን ብለው ሆነም አልሆነም ጥያቄው የሚያሳምም እስከሆነ ድረስ ተጠያቂው በየት በኩል ከህመም ይድናል? እየጠየቁሽ አይደለም። አለመጠየቃቸው የሚያማቸው እንደሆነስ? እንጃ። ብዙውን ጊዜ ግን የሚያሙ ጥያቄዎች ለጠያቂው ቀላል፣ ለተጠያቂው ግን ከባድ በሆኑ ጉዳዮች ላይ የተመሰረቱ ናቸው። እንዴት አልክ? ለምሳሌ በአንድ ትራንስፖርት ውስጥ ሁለት ሰዎች ጎን ለጎን ተቀምጠዋል እንበል። እሺ ተቀምጠዋል። ከዚያ እነዚህ ሰዎች እንደ ቀልድ ወሬ ይጀምራሉ። ወንድና ሴት ናቸው? ምንም ይሁኑ። እሺ ለምሳሌ ሁለት የ30 ዓመት ሴቶች ናቸው እንበል። እሺ ከዛ በወሬ መሃል አንደኛዋ ስለ ልጆቿ አዲስ ትምህርት ቤት ርቀት አውርታ ስታበቃ ልጆች ማሳደግ ስላለው አስቸጋሪነት፣ በዛው ልክ ደግሞ እናት መሆን ማለቴ መውለድ መታደል እንደሆነም ስታነሳ ትቆያለች። ከዛ ጎኗ ሆና ለምታደምጣት ሴት የወሬ ዕድል ለመስጠት ቀለል አድርጋ ጥያቄ ታቀርብላታለች። ምን አለቻት? የሴቲቱን ቀለበት ማድረግ አስተውላ ስለነበር እሺ አንቺስ ስንት ልጆች ያሉሽ ወይስ መቆየት መረጥሽ ብላ ጠየቀቻት። በረጅሙ ተነፈሰ፣ ዝም አለ። እሺ ቀጥላ። በቃ አለቀ። አይኖቹን ባተርበዋል። ምን አለቻት? እንዲህ ያሉ ጥያቄዎች አንዳንዴ ለጠያቂ ይቀላሉ፣ ለተጠያቂ ግን ዝም አለ። ሴትየዋ ልጅ ሞቶባታል? አይ ዝም ብላ የቆየችው ስንት ልጆች አሉሽ የተባለችው ተጠያቂ ሴት አንድ ጽንስ በማህፀኗ የጨነገፈባት ማን ናት? በእግዚአብሔር። ዝም ተባብለው ብዙ ተራመዱ። የአየሩ ቀዝቃዛማነት ደስ ይላል። መለያያቸው ጋር ሲደርሱ አይኖቹን አየቻቸው። ግን እሺ ላሳመምህ ፈልጌ አይደለም፣ ግን ልጠይቅህ። እሺ ጠይቅኝ። ምናልባት ልታሳመሚኝ ከቻልሽ ከወዲሁ ይቅር ብዬሻለሁ። ደህና ነህ ግን? ዝም።